ይሄንን ቪዲዮ ስሰራ የሚመስልሽ ያንቺን አቴንሽን ፈልጌ ነው፣ ግን አይደለም። በቃ ፎሎ ብታረጊ ላይክ ብታረጊ ምናምን ችግር የለውም። ችግር ባታረጊም ችግር የለውም። እኔ አይ ላቭ ዩ ወድሻለሁ፣ ግን ልንገርሽ ብዬ ነው። listen carefully እሺ። እግዚአብሔር ወዶሻል። እግዚአብሔር በክርስቶስ ኢየሱስ አክብሮሻል። አንቺ የንጉስ ልጅ ነሽ። ኢየሱስ ክርስቶስ አክብሮሻል። ማንም ሊሰጥሽ የማይገባውን ስፍራ ሰጥቶሻል። በጌታ በኢየሱስ ክርስቶስ ተወደሻል። አንቺ ዲስሪስፔክት በምትደረጊበት፣ በምትንቋሸሽበት፣ ክብርሽ ዝቅ በሚደረግበት ስፍራ አትገኝ። ስታንዳርድሽን ከፍ ማድረግ ባለብሽ ልክ በደንብ አድርገሽ ከፍ አድርጊው። ለምን መሰለሽ? ያንቺ ስታንዳርድ ኦሬዲ ከፍ ያለ ስለሆነ እዳዝም ማረር የተወለድሽበት ቦታ፣ ባህሉ፣ ብሄሩ፣ ቋንቋው፣ ዕውቀትሽ እዳዝም ማረር በአምላክ ተወደሻል። አንቺ የአምላክ ልጅ ነሽ፣ የእግዚአብሔር ልጅ ነሽ። ስለዚህ ከአንገትሽ ቀና፣ ደረትሽን ሰፋ አድርገሽ ኮራ ብለሽ ነው መንቀሳቀስ ያለብሽ። በእንደዚህ አይነት ስፍራ ብትገኝ እንኳን ለራስሽ ንገሪው፣ እዚህ ይሄ የኔ ስፍራ አይደለም፣ ይሄ የኔ ማንነት አይደለም፣ ይሄ ስፍራ ለኔ አይመጥነኝም፣ አምላክ እኔን አክብሮኛል። ይኸውልሽ ኢየሱስ ክርስቶስ እንዴት አድርጎ እንዳከበረሽ ልንገርሽ። ጌታ ኢየሱስ ጌቴሰማኒ ሲገባ ያ ሁሉ መከራና ስቃይ የደረሰበት ስለራሱ አይደለም፣ ስላንቺ ነው። ይኸው ሊይዙት ሲመጡ እኔ ነኝ ሲላቸው ሊይዙት አልቻሉም፣ ወደቁ ይላል። ለምን? እሱ ስለፈቀደላቸው ነው የያዙት እንጂ መያዝ ስላለበት አይደለም የተያዘው። ለምንድን ነው የተያዘው? አንቺን ማንም እንዳይዝሽ፣ አንቺ ነፃ እንድትወጪ ነው እሱ የተያዘው። ኖ እነሱን ተዋቸው፣ እኔን ያዙኝ አላቸው። አንቺን ሊያከብር እሱ ተዋረደ። አንቺ ላይ ማንም እጁን እንዳይዘረጋ እሱ ላይ እጁን ዘረጉበት። አንቺ ላይ ማንም እንዳያላግጥ እሱ ላይ ያላገጡበት። አሁን እኮ ለኢየሱስ እንድታዝኝለት እኮ አይደለም የኔ እህት፣ ክብርሽን ነው የመለሰልሽ። እግዚአብሔር በልጁ በክርስቶስ ኢየሱስ እንደዚህ አድርጎ አክብሮሻል። ከዚህ የወረደ ክብር ላንቺ አይገባሽም። ከዚህ የወረደ አንቺን ዲስሪስፔክት አንገርሽ። አንዲት የንጉስ ልጅ ፕሪንሰስ ቬሎዋን ለብሳ ቲያራዋን አርጋ ጭቃ ስትጫወት አይተሽ ታውቂያለሽ? ሰዎች ሲሰድቧትና ሲያንቋሽሿት አይተሽ ታውቂያለሽ? አይቻልም። ምክንያቱም አንቺ የንጉስ ልጅ ነሽ። አእምሮሽ ውስጥ እንደዚህ አድርገሽ ንገሪው፣ ለኔ ይሄ ስፍራ አይመጥነኝም፣ እኔ የከበርኩ የእግዚአብሔር ልጅ ነኝ፣ የእግዚአብሔር ሴት ነኝ። የወረደ ስፍራ አትገኝ፣ በማይመጥንሽ ስፍራ አትገኝ። ራስሽን ቀና አድርገሽ ተመልከች። የንጉስ ልጅ ነሽ። እግዚአብሔር ወዶሻል። ከዚህ በላይ ፍቅር የለም። ሰው ጋር ፍቅር ፍለጋ አትንከራተቺ። ተወደሻል። በመስቀል ፍቅር ተወደሻል።